ህዝብ ጋር ያለሽ ኮኔክሽን ነው። ምንድነው ከህዝብ ጋር ያለኝ ኮኔክሽን? ሁለት አይነት ሰው አለ። አንዳንድ ሰው በአካል ይወደዳል። ወላሂ ምሬ ነው። ዩቲዩብ ላይ ራሱ አሁን በጣም የሚወደድ ሰው አለ። አድቡ የሆነ የማይረባ ሰው በአካል ማለት ነው። ምቀኛ ምናምን የሆነ ሰው አለ። ግን በጣም ሊወዱት የሚችሉት ለመሰለሽ አስመሳይ ሰው ስለሆነ ነው። ባለፈው ነገር ይሻላል። እንዳንቺ አይነት ሰው ደግሞ በአካል አሪፍ ሰው ነው፣ የዋህ ነው ምናምን ግን ንግግር አይችልም። በንግግርሽ ነው የምትጠምጂው። በይዘው ወላሂ ምሬ ነው። በንግግርሽ ነው የሚጠምዱሽ። እንደዚህ ያው እናንተ አትረዱኝም ምናምን የተረዳሽ ይረዳሽ፣ ያልተረዳሽ ያልተረዳሽ። ሁለት ደግሞ ከዚህ በፊት የሰራሽው ከብዙ ነገር አልሰራሽም። አሁን አንቺ የሆነ ሰው እንስራ ሲልሽ አክሰፕት ነው የምታደርጊው ቶሎ ብለሽ። የዋህነት እኮ ያ ሰው ይጠቀማል። አታውቂም? ወላሂ የዋህነት ነው ስልሽ ሰምታይምስ እስኪ ይጠቀም የሚመቸው ማለት ወይም ደግሞ አብረን ስንሰራ አሪፍ ነገር ለውጥ እናመጣለን ምናምን ብለሽ አክሰፕት የምታደርጊያቸው እያንዳንዱ ወንዶች እንትን ይላሉ። ይሄ በቃ ነጥብ አስጥለውሻል። አሁን እኔ ወላሂ እስካየሁሽ ድረስ ጨዋ ነሽ። ቂራት ላይ ነው ብዙ ጊዜ የምታሳልፊው። አሁን ኢስላሚክ ራሱ አሁን የለም። እኔ ቁርአን ቤት ነኝ ወይ ቁርአን ለመድረሳ ነኝ የምትል ሴት እኔ ብዙ አታጋጠሚኝ በሚዲያው ዙሪያ ሀቅ ለመናገር ማለት ነው። እና ለሆነ ነገር ፈልጌሽም እደውላለሁ እኮ ስደውልልሽ እንዲህ መድረሳ ነኝ ምናምን የምትይው አንቺ ብቻ ነሽ። ሰው ግን የሚያውቀው ዱብዬ ነሽ። ስለዚህ ይሄ አንዳንድ ጊዜ የንግግር ገና አመትሽ ነው ከመጣሽ የንግግር ብቃትሽ ምናምን የንግግር በቃ ሚዲያ አስመሳይነት ይፈልጋል። ያንቺ ደግሞ የሚያስቀኝ ልክ ካሜራ ፊት ስትቆሚ ቲቪ ትልሽ ለምን ስግራ አይገባኝ። ወላሂ ወሬ ሀገር ሰላም ብለሽ በቃ በሰላም የምትኖሪ ልጅ እኮ ነሽ። ልክ ካሜራ ፊት ስትቆሚ እናንተ ምን እንዳትሆኑ ቲክቶክ ላይ ወሬ በዝቷል ምናምን ወይኔ አለ ዝም ብሎ አሁን እኔ አሁን ምን አባ ነው የሚያንጠባረረ በስራቱ አታወራት ምናምን ይላል። ብዙ ኮሜንት እንደውም አያለው እንደሱ አንተ አለ አይደለ ግን ታውቂያለሽ አንቺ ሪያሊቲ ነው። አዎ በቃ ልክ እንደዛ ማይረዳሽ ኢቭን ተግባርሽን ራሱ እንዲህ ብሎ የሚከታተላል እንኳን ንግግርሽን እና ንግግርሽን ማስተካከል አለብሽ። እኔ አይ ዶንት ኬር ስለማን ምን ያው ይሳደቡ ከሷ ጋር አለይ ቢሉ ምናምን እኔ ችግር የለም ስለማቅሽ ስላወቅሽ ማለት ነው። መልካም ሰው ስለሆንሽ ምናምን እኔ ቢያዩኝ ወይ ብሰደብ ምናምን ወይ ስላላወቋት እኮ ነው የምለው። ላንቺ ግን ይጎዳሽ። ባላልሽበት ለምን ትያለሽ? ያው ብዙ ጊዜ ሰዎች እንደዛ ምናምን ሲሉ ራሴ እንደዚህ አይደለሁማ ብዬ ነው ቼክ ማላደርጋቸው። እውነታውን አውቃለሁ። እነሱ ስለማያውቁኝ ነው በደንብ